በብዙ ጣውረድ የሰሩትን ቤት ለኑሮ ምቹ ለአይን ማራኪ ለማድረግ የፈርኒቸር ውጤት ወሳኝ ነገር ነው። እኛም እጅግ ዘመናዊነትን የተላበሱ ጥራት ያላቸውን የፈርኒቸር ስራዎችን ሰርተን እናንተን በመጠባበቅ ላይ እንገኛለን። ታዲያ ምን ይጠብቃሉ? በ0919435151 ጓደኛሞች ፈርኒቸርን ጎራ ብለው ይጎብኙን። ሰላም በመላው ዓለም የምትገኙ የጓደኛሞች ፈርኒቸር ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ይህ ጓደኛሞች ፈርኒቸር ነው። እጅግ ውበትና ጥራት ያላቸውን የፈርኒቸር ውጤቶችን በማቅረብ እንታወቃለን። ዛሬም እጅግ ዘመናዊ የሆኑ እንግዲህ እነዚህ ውብ የሆኑ ለቤት ግርማ ሞገስን የሚሰጡ የፈርኒቸር ውጤቶችን ሰርተናል። እንዲሁም ጭነን ቤት ውስጥ ለማስገባት ዝግጅቶቻችንን ጨርሰናል። እናንተም እንደነዚህ አይነት ዘመናዊ የሆኑ የፈርኒቸር ውጤቶችን ስትፈልጉ በ0919435151 ጓደኛሞች ፈርኒቸርን ማዘዝ ይችላሉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንዲሁም አስተያየቶቻችሁን ደግሞ ኮሜንት ላይ በመጻፍ ያናግሩን። 24 ሰዓት ኦንላይን ላይ ነን። ስራዎቻችሁን በጥራትና በታማኝነት እንሰራለን። እንዲሁም ደግሞ ሼር ያደረጋችሁ ለሌሎች እንዲደርስና ስራዎቻችንን እንድታበረታቱን በአክብሮት እንጠይቃለን። እዚህ ጋር እንግዲህ በጣም ዘመናዊ የሆኑ የፈርኒቸር ውጤቶችን ሰርተናል። ወንድም አህመድ እንዲሁም እህት አስማረች ናቸው ይህንን ዕቃ ያዘዙን። እኛም በጥራት እንደዚህ ውብ አድርገን ወደ ቤታቸው ለማስገባት ዝግጅቶቻችንን ጨርሰናል ማለት ነው። ቤትን ቤት ሊያስመስል የሚችለው ነገር የፈርኒቸር ውጤት ነው። በተለይ ሳሎኑ ላይ ሶፋ ወይም ማረቢያ መጅልስ ከሌለ፣ እንዲሁም አልጋ ቤቱ ደግሞ የሚያምር ቁም ሳጥን ከነ አልጋው ከሌለው፣ ኪችን ወገባ ሲሉ ደግሞ እጅግ ያማረ ኪችን ካቢኔት ካልተሟላለት ብዙ ነገር ተጓሏል ማለት ነው። እንዲሁም ለኑሮ ምቹ ሊሆን አይችልም። ሰላም በመላው ዓለም የምትገኙ የጓደኛሞች ፈርኒቸር ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ከመጀመራችሁ ሰብስክራይብ በማድረግ እንዲሁም ሼር በማድረግ የደወል ምልክቷን በመጫን ቪዲዮዎቻችን ለሌሎች እንዲደርሱ እንድታደርጉልን በአክብሮት እንጠይቃለን። ዛሬም እንግዲህ እጅግ ዘመናዊ የሆኑ የፈርኒቸር ውጤቶችን ይዘን ብቅ ብለናል። እነዚህን የፈርኒቸር ውጤቶች እንግዲህ ከጓደኛሞች ፈርኒቸር ከመካነ ሰላም ከተማ እጅግ ባማረ በታማኝነት በጥራት እንደዚህ ውብ አድርጎ እየሰራ ይገኛል። እናንተም በ0919435151 ጓደኛሞች ፈርኒቸርን በየትኛውም ሰዓት ደውላችሁ እንዲሁም በቴሌግራም በዋትሳፕ በኢሞ በተለያዩ ሶሻል ሚዲያዎች ላይ ታገኙናላችሁ። አናግሩን። እኛም እጅግ ውበትና ጥራት ያላቸውን የፈርኒቸር ውጤቶችን ሰርተን ስናቀርብ ትልቅ ደስታ ይሰማናል። እዚህ ጋር የምትመለከቱት በጣም ግርማ ሞገስ ያለው ሶፋ ነው። እንግዲህ ይሄንን ሶፋ ጓደኛሞች ፈርኒቸር ውበቱን ግርማ ሞገሱን ጨምሮበት የእጅ ስራችሁን ውጤት እንደዚህ አሳምረነዋል። እንደምትወዱት ተስፋ እናደርጋለን። እነዚህን ውብ ዘመናዊ የሆኑ ሶፋዎችን ከጓደኛሞች ፈርኒቸር በጥራትና በታማኝነት ሰርተን እያቀረብን እንገኛለን። እዚህ ጋር የምግብ ጠረጴዛ አለች። እንዲሁም ሶፋው እንደምትመለከቱት መሀል ላይ ሌዘር አለው። ስፖንጁ በአንደኛ ደረጃ ነው። እህታችን እንግዲህ አረብ ሀገር ሆና ነው ይሄን ያዘዘችን። እኛም በጥራት ቆንጆ አድርገን ሰርተንላታል። እንደምትወደው ተስፋ እናደርጋለን። የቤትዎን ግርማ ሞገስ የሚያላብሱ የፈርኒቸር ስራዎችን በመስራት የሚታወቁ ጓደኛሞች ፈርኒቸር ሁሌም እጅግ ዘመናዊና ጥራት ያላቸውን የፈርኒቸር ውጤቶችን ሰርቶ እያቀረበ ይገኛል። ከነዚህ መካከል አረቢያ መጅልስ፣ ሶፋ፣ ቁም ሳጥን፣ ቡፌ፣ ኪችን ካቢኔት፣ ጫማ መደርደሪያዎች ጓደኛሞች ፈርኒቸርን ብቻ አዛችሁ የምታጡት ነገር የላችሁም። ሰላም በመላው ዓለም የምትገኙ የጓደኛሞች ፈርኒቸር ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ በማድረግ የቻናላችን ተቀላቃይ ይሁኑ። እንዲሁም ደግሞ አስተያየቶቻችሁን በመጻፍ ላይክ በማድረግ እስቲ እይታችን ለሌሎች እንዲደርስ እይታችን ከፍ እንዲል አድርጉልን። እንደነዚህ አይነት ያማሩ ስራዎችን እየሰራን ቪዲዮአችን በጭራሽ እየታየልን አይደለም። ለነዚህ ነገሮች ደግሞ እናንተ ትንሽ ሰፖርት ልታደርጉን ይገባል። ጓደኛሞች ፈርኒቸር እጅግ ውበትና ጥራት ያላቸውን የፈርኒቸር ውጤቶችን ሰርቶ በማቅረብ ይገኛል። በመላው ዓለም ላይ ሆናችሁ ለምታዙን ከስተመሮቻችን እኛም አማናችንን ጠብቀን እጅግ ዘመናዊና ጥራት ያላቸውን የፈርኒቸር ውጤቶችን በአማና ሰርተን እያስረከብን እንገኛለን። ለዚህም ደግሞ በመላው ዓለም ላይ ሆናችሁ ያዘዛችሁን ደንበኞቻችን ምስክር ናችሁ። በታማኝነታችን በጥራታችን
እንዲሁም በተባልነው ቀን በማድረሳችን ከእናንተ በላይ ምስክር የለንም። እናም ለምታዙን ነገር ሁሉ ለምትደግፉን ነገር ሁሉ ከልብ እናመሰግናለን። ዛሬም እንግዲህ እጅግ በአማረ ስራ ብቅ ብያለሁኝ። እዚህ ጋር እንግዲህ የአማሩ መጅሊሶችን ለህታማማቾች ነው የሰራሁትኝ። በጣም የሚያምር አረቢያ መጅሊስ ነው። ይሄ አረቢያ መጅሊስ ባለ 30 ቲክነስ ነው። በተለይ ይሄኛው አሁን የምታዩት ጨርቅ በጣም የሚያምር ጨርቅ ነው። ሻይን የሚያደርግ ነው። ልክ ሁለት አይነት እንትን የሚሰጥ ነገር ነው። ከአንድ በኩል ሆናችሁ ስታዩት ሌላ አይነት ይመስላል፣ ከአንድ በኩል ስታዩት ሌላ አይነት ይመስላል። እዚህ ጋር ኤሉ ነው። ያው ቦታ ስላልተመቸን እንደሚሆን አርገን አስቀምጠነዋል። በጣም ዘመናዊ ነው። መሀከል ላይ ደግሞ በጣም ያማረች ጠረጴዛ አለችው። ተኪያዎቹም እንዲሁም መደገፊያውም ይህንን ይመስላል። እነዚህን አይነት ውብ እቃዎችን ደግሞ ከጓደኛሞቹ ፈርኒቸር ማግኘት ትችላላችሁ። ይሄ ቴሌግራም ቻናል አለ፣ እዛም ጋር መቀላቀል ትችላላችሁ። ወይንም በ0919 43 51 51 በሶሻል ሚዲያ በሁሉም በኢሞ በቴሌግራም ታገኙናላችሁ። እዘዙን። ሁሌም 24 ሰዓት ላይ ኦንላይን ላይ ነን። እናንተን አስተናግደን ያዘዛችሁትን እቃ ደግሞ በታማኝነት ሰርተን እቤታችሁ አስገብተን የፍላጎታችሁን እንደምናደርግ ምንም ጥርጥር የለንም። እንዲሁም ደግሞ ቪዲዮዎቻችንን ሼር አድርጉልን፣ ላይክ አድርጉልን፣ አስተያየቶቻችሁን ጻፉልን። ለሌሎች እንዲደርስ ሼር እያደረጋችሁ እንድትተባበሩና የስራችን የላባችንን ውጤት እንድትደግፉን በአክብሮት እንጠይቃለን። ጓደኛሞቹ ፈርኒቸር አድራሻው መካነ ሰላም ነው። መካነ ሰላም ከመናኸሪያ ወይንም ደግሞ ከአቢሲኒያ ባንክ 100 ሜትር ወደ ውስጥ በኮብልስቶኑ ገባ ብሎ ጓደኛሞቹ ፈርኒቸር መጥቻለሁ። እዚህ ጋር 4 ተከፋሽ ቁም ሳጥን ነው። በላምኔት ኤምዲኤፍ ወይም በለበሰ ኤምዲኤፍ የተሰራ ነው። ከስር ከውስጥ መሳቢያ 2 መሳቢያዎች አሉት። እንደዚህ አውቶማቲክ የሆኑ ውብ ተደርጎ ተሰርቷል። እንደዚሁም የልብስ መደርደሪያና መስቀያ ያለው ማለት ነው። ከላይም እንደዚሁ አውቶማቲክ የሆነ በሮች አሉት። እዚህ ጋር የምትመለከቱት ደግሞ እንደዚሁ 2 መሳቢያ ያለው በጣም ውብ ተደርጎ የተሰራ እንዲሁም የሚስጥር ኪስ ደግሞ ተደርጎለታል ማለት ነው። እንደዚህ በምትመለከቷት ሁኔታ የሚስጥር ኪሷን ለራሱ ለባለቤቱ እንጂ ለሌላው አትለይም። እንዲሁም ደግሞ እዚህ ጋር መደርደሪያዎች አሉ። የልብስ መስቀያዎችም ከጎኑ አለ። ከላይ ደግሞ የኮንፈርት ማስቀመጫዎች አሉት ማለት ነው። እጅግ ውብ ተደርጎ በላምኔት ኤምዲኤፍ የተሰራ ነው። እነዚህን ውብ እቃዎች እንግዲህ ጓደኛሞቹ ፈርኒቸር ላይ ያገኛሉ። እዘዙን። በ0919 43 51 51 መካነ ሰላም ከተማ እንገኛለን። እዚህ ጋር ደግሞ በጣም ግርማ ሞገስ ያለው ኤል ኪችን ነው። በጣም ውብ ተደርጎ ነው ይሄ እቃ የተሰራው። እንግዲህ እህታችን ዜባ ናት አረብ ሀገር ላይ ሆና ያዘዘችን። በተደጋጋሚ ብዙ እቃዎች ያዘናለች። እኛም ደግሞ በአማና እንደዚህ ውብ አድርገን ሰርተንላታል። በስራችን እንደምትደሰች ተስፋ እናደርጋለን። በጣም አውቶማቲክ የሆኑ በሮች ናቸው። አውቶማቲክ የሆኑ መሳቢያዎች ያላቸው ናቸው ማለት ነው። እንግዲህ እንደዚህ አይነት የላምኔት ኤምዲኤፍ ላይ በጣም ውብ አድርገን እየሰራ እንገኛለን። ምንም አይነት ቀለም አያስፈልገውም። ራሱ በምትፈልጉት ከረን ይሰራል። እዘዙ። 0919 43 51 51 መካነ ሰላም ከተማ ጓደኛሞቹ ፈርኒቸር። እዚህ ጋር ደግሞ አንዳንድ ነገር ማስቀመጫ መደርደሪያ አድርገንበታል። በጣም ግርማ ሞገስ ያለው ነው። ቤት ውስጥ ሲገባ ደግሞ በሌላ ቪዲዮ የማሳያችሁ ይሆናል። እዚህ ጋር ደግሞ የምትመለከቱት በጣም ግርማ ሞገስ ያለው ባለ 20 ቲክነስ አረቢያ መጅሊስ ነው። እንግዲህ እህታችን ይሄንንም አረብ ሀገር ላይ ሆና ነው ያዘዘችን። እጅግ ውብ አድርገን ሰርተንለታል። የምትመለከቷት አበባዎቹም ጨርቁም እጅግ ፍንትው ያለ ለቤት ግርማ ሞገስ የሚሰጥ ተደርጎ ነው የተሰራት። እንደዚሁ ጠረጴዛም መሀከል ላይ ተደርጎላታል። እስቲ ተመልከቱት ውበቱን። ይህን የመሰለ አረቢያ መጅሊስ ደግሞ ቤታችሁ ላይ አድርጋችሁ አረፍ ስትሉበት ምን ያክል ምቾት እንደሚኖረው ምንም አልጠራጠርም። እንደነዚህ አይነት ውብ እቃዎች ደግሞ እያያችሁ ዝም አትበሉ። ላይክ እንዲሁም ደግሞ ቻናላችንን ሰብስክራይብ አድርጉ። ለሌሎችም እንዲደርስ ደግሞ ሸር አድርጉት ማለት ነው። እነዚህን እቃዎች እየታየ ዝም መባል አያስፈልግም። ጓደኛሞቹ ፈርኒቸር እንደነዚህ አይነት ውብ እቃዎችን እየሰራ ነው። በ0919 43 51 51 ወይም ደግሞ በ0965 68 47 62 ታገኙናላችሁ። እዚህ ጋር እንደዚሁ ይሄ ደግሞ ባለ 25 ቲክነስ ነው። ከዛኛው ትንሽ ከፍ ይላል። ይሄንንም እንደዚሁ እህታችን አረብ ሀገር ላይ ሆና ነው ያዘዘችን። እንደዚህ ፍንትው ያለ አሰራር ነው የተሰራላት። እሷ በምታዩት መንገድ
ቲክነሱ እንደምታዩት ነው። ባለ 25 ቲክነስ ነው። ከባለ 20ው 5 ሳንቲም ትንሽ ከፍ ይላል። በአንድ ክፋይ ነው ያደረግነው። ያው ባለ 25 ቲክነስ ስለሆነ መደገፊያውም እንደዚሁ ግርማ ሞገስ ያለው በአንደኛ ቦንድድ ነው የተሰራው ማለት ነው። ከኋላም ያሉት እቃዎች የሷው ናቸው። እነዚህንም እቃዎች ደግሞ በቪዲዮ ላይ ይዘን ብቅ እንላለን። እዘዙን። እነዚህን አይነት ግርማ ሞገስ የተሞላባቸውን እቃዎች ቤታችሁን ማድመቂያ ያስፈልጋችኋል። እያንዳንዱ ሰው ለኑሮ ህይወቱን ቀለል የሚያደርግለትን የቤት እቃዎችን ያስፈልጉታል። እኛም ደግሞ የእናንተን የቤት እቃዎችን ዘና በሚል ሁኔታ እያሳየን በቪዲዮም በፎቶም እያሳየን እንደዚሁም ደግሞ ትዕዛዞቻችን እንቀበላለን። እዚህ ጋር ደግሞ እንግዲህ መሀል ላይ ያለች የማዕዘን ቡፌ ነው። ይሄ ቲቪ ስታንድ ነው። እንዲሁም የጂፓስ ማስቀመጫ እና አንዳንድ አበባዎች ማስቀመጫ አሉት ማለት ነው። ይሄኛው ደግሞ ሜትር ከ50 አልጋ ነው። ውብ ተደርጎ ነው የተሰራው እንደዚህ በምታዩት መንገድ። እነዚህን እቃዎችም እህታችን አረብ ሀገር ላይ ሆና ነው እህት ሀያት ያዘዘችን። እኛም እንግዲህ ሙሉ ለሙሉ ጨራርሰን ነገ ደግሞ ቤቷ አስገብተን ደስታዋን ሙሉ እናደርግላታለን። እናንተም ደግሞ እንደነዚህ አይነት ውብ እቃዎችን በማዘዝ ቤቷችሁን ሙሉ ታደርጋላችሁ። በአማና እንሰራለን። የቴሌግራም ቻናል አለ። በቴሌግራም ቻናላችንም ገባ ብላችሁ የምንለቃቸውን ስራዎች መከታተል ትችላላችሁ። እንዲሁም ደግሞ ቻናላችንን ሰብስክራይብ እና ሼር በማድረግ እይታችን ከፍ እንዲል ለሌሎች እንዲደርስ እንድታደርጉልን በአክብሮት እንጠይቃለን። ጓደኛሞች ፈርኒቸር የውበት መለኪያ ነው። ዋናው ነገር ደግሞ ጥራት ነው፣ ታማኝነት ነው። እኛም ደግሞ እነዚህን ምግባሮች ሳናጓድል ለአመታት ቀጥለናል።